ስትከራዩ ቤታችሁን ቀድሱት። የእናንተ ቤት እኮ ማለት ነው። በቃ የቤት ኪራይ ብትከፍሉበትም በራችሁን ዘግታችሁ እንደፈለጋችሁ የምትሆኑበት ቤት ነው አይደል? ስለዚህ ቤቱን ቀድሱት፣ ቤቱን ባርኩት፣ ውሏችሁን ባርኩት። ወንበራችሁ ላይ የምትቀመጡ ቢሮ ወንበራችሁ ላይ ጸበል እርጩ። እውነቴን የማይደረግ ጉድ የለም። ስንት ጉድ ነው የምሰማው። በፍላሽ እንኳን አጋንንት ኮምፒውተር ላይ ተሰክቶ የሰው ፋይል ማጥፋት በፍላሽ ሲደገም ቫይረስ ሆኖ ሲገባ ቫይረስ ሆኖ ግባ ተብዬ ነው ሲል ስንት ዶክመንት ያጠፋል፣ ስንት ፋይል ይሰረቃል። እንዴ በቢሮ በኦፊሻል ወይም ቢሮክራቲክ በሆነ ወይም ደግሞ መስሪያ ቤታዊ በሆነ ቋንቋ እኮ ብዙ ገጠመኞች እኮ አሉኝ። ግን አብዛኞቹ ተመረናል ብለው ስለሚያስቡ ስለሚራቀቁ ተወዋለሁ። እንትን አይሉም፣ ችግር አለባቸው፣ ይፈላሰፋሉ። እቺ አስኳላ ትምህርትና እቺ ዩኒቨርሲቲ እኮ በጣም ብዙ ችግር አምጥታለች። ወይ አልዳንን፣ ወይ እንዲድኑ መንገድ አለቀቅን፣ ወይ አልገባን፣ ወይ አላስገባን። እንደው ደንቃራ ሆነን በህይወት ላይ በመዳን ትምህርት ላይ በማህበራዊ ሚዲያ ላይ ኮሜንት ስንጽፍም ደንቃራዎች እንቅፋት ሆነን ሰዎች እንዳይለወጡ መጥፎ ኮሜንት እየጻፍን እኛ አልተለወጥን፣ ሰው እንዲለወጥ አልፈቀድን። ቤተክርስቲያን ሰንበት ትምህርት ቤትም በአገልግሎትም ወይ አላስገባናቸው ወይ አልገባን። እኛም ደጅ ሰውንም ደጅ አድርገነዋል። በስጋ ብቻ ገብተን እናደርጋለን። በቃ በስጋ ብቻ መወረብ ነው። በስጋ ብቻ ከበሮ መደብደብ፣ በስጋ ብቻ ጽሑፍ ማንበብ፣ በስጋ ብቻ ተሰባብኮ መለያየት፣ ለውጥ የሌለው ህይወት። አንድ ስቴፕ ወደፊት መሄድ ያስፈልጋል። እንደ ወንድማችን የህይወት ለውጥ ለማምጣት ጠላትን ማወቅ ያስፈልጋል። እንደ ጠቋር ስላለን ብቻ እኮ ጠቋርን ደግፈነው አይደለም እኮ አዋርደነው ነው ጠቋር የምንለው። ጥቁርነቱን እየተናገርን የበላይትን ደግሞ ቅድስና እየተናገርን ማለት ነው። የዚህ ቤት አባት የዚህ ቤት ፈዋሽ ቅዱስ መጥምቀ መለኮት ቅዱስ ዮሐንስ ነው። ዝክሩን ያዘክሩ ስለነበረ የፈወሳቸው እሱ ነው። ይሄ ልጅ አይደለም የፈወሳቸው፣ ትምህርቱ አይደለም የፈወሰ። ትምህርቱ ለወጣቸው፣ አይምሯቸውን አስተካከለላቸው እንጂ ዋናው ፈዋሽ መጥምቀ መለኮት ቅዱስ ዮሐንስ ነውና እግዚአብሔር ሁላችንንም ይባርከን። እኔም ደግሞ አጋጣሚ ወንጌላዊ ዮሐንስን ታቦት አንግሼ ስወጣ ነው እንግዲህ ይሄንን ነገር ያጋጠመኝ። እንኳንም ተገናኘን። በተከራይና በአከራይ ጉዳይ እንግዲህ ይሄን ያክል ብዙ መተናል። ሌላው አከራዮች እናቶቻችን ድሮ ታመልኩበት የነበረውን ቤት አፍርሱትና ሜዳ አርጉት። እንደዚህ ሰው እንዲገባበት አታርጉ። ማለቴ ባትኖ ባይኖርበት ጥሩ ነው። በቃ አፍርሱትና ሜዳ ይሁን። እዛ ቦታ ላይ በዮሐንስ ሐጺር ስም በጻድቁ ዮሐንስ ሐጺር ስም አንድ ዛፍ መትከል። ዮሐንስ ሐጺር ምንድነው? በትህትና ምክንያት ደረቁን እንጨት ውሃ ያጠጣ ዓለም ልሟል አይደለም። በቅዱሳን ስም አንድ ዛፍ መትከል ነው። በቅዱሳን ስም እዛ ቦታ ላይ ጸበል ጻድቅ መቋደስ ነው ወይም ደግሞ በጎ ነገር ማድረግ ነው እንጂ መልሶ እንደገና ሰዎች እንዲኖሩበት አድርጎ በቅዠት ሰዎችን ማስጨነቅ በጣም ከባድ ነውና እንደ ኖርማል ስለሚቆጥሩት ነው። ብዙ ሰዎች ችግር የለውም ድሮ ነበር የሚበለክበት እዛ ቦታ ላይ ማም ይላሉ። ልጆቹ ሁሉ የሚያድሩበት ቤት አለ። እኔ አሁን አስታውሳለሁ አንድ ቤት እንጂ ወደ 7-8 ክፍል ቤት ነው ያላቸው። ጨለማ ነው። የኮሪደር መብራት ራሱ የላቸውም። የቤቱ ጠረን ትንሽ ለወጥ ያለ መሬቱ ራሱ ጣውላ ነው። የድሮ ቤት ነው እና ጨለምለም ያለ ነው። በየክፍሉ ውስጥ ገቡ ጨለምለም ያለ ነው። ግን ይከብዳል ቤቱ የባሰ ደግሞ ይከብዳልና ምንድነው ቤታችሁ ግልጥ ያለ አይደለም። አንደኛ ቀለሙ ብራይት አይደለም። ሁለተኛ ነገር ደግሞ ቤታችሁ ከባድ ነው። ለምን በአዲስ ዲዛይን ቤቱን አታሰሩትም? ገንዘብ አላችሁ፣ ያው እያያችሁ ነውና ቤቱን ክፍትፍት አድርጉታችሁ። እግዚአብሔር ይስጣቸው። ይሄን ነገር በነገርኳቸው በ6ኛ ነው በ5ኛ ወር ላይ የቤት ምርቃት ብለው ጠሩኝ። የሚገርም ቤት አድርገውት አላቸው ገንዘብ። እውነትም በጣም ጭንቅ ነበረ። ለምን ይሄን ስናገር የሆነ የገባቸው ነገር አለ። የጠሩኝም የገባቸው ነገር ስላለ ነውና የመጀመሪያ በቃ ለውጥ ማምጣት ያለበት ቤት ውስጥ የቤቱን ስታይል መቀየር። ኮሪደሩ ርዝመቱ ጨለማ ነው። ታዲያ በዚህ ክፍል ኖሮት መብራት የለውም እና በዳበሳ ነው የምትሄዱት ማለት ነው። ዳበሳ ገብታችኋል አይደል? በዳበሳ ማለት በእዳ በአበሳ ማለት በመከራ ማለት ነው። እና ቤቱ ሲመረቅ ግን ሲነግሩኝ ሁለቱ መንትያ ልጆች ያድሩበት የነበረበት ቤት ድሮ ይመለክበት የነበረ ቡና ይፈላበት ይጫስበት የነበረበት ቤት ነው። እና አባታቸው በህይወት በነበረበት ሰዓት ቤቱ እንዳልከው አልነበረም። በጣም መብራት ነበረ፣ ብርም አይደለም ችግራችን። እሱ ያለ
ቶሎ ይቆጣ ስለነበረ ሁሉ ነገር እኛ እሱ ከሞተ በኋላ ዝም ብሎ ጭቁስ ያለ ኑሮ ነው የምንኖረው። ገንዘቡ እያለ ስሜታችን የተነቃቃ አይደለም። ቤት ውስጥ ስትናገረን ጊዜ የሆነ ነገር በቃ እውነትም ማድረግ እንዳለብን የተረዳነውና አፍርሰ ነው አንድ ትንሽዬ ጠባብ ክፍል ውስጥ አድረው ነው ወደ 5 ነው 4 ናቸው ከቤት ሰራተኛ ጋር ቤቱን አፍርሰውት እንዳዲስ የሰሩት። ጣራውን 3 ሜትር ከፍ አድርገውታል። ማንኛውም ቤት 2 ሜትር ከ40 ነው አይደል? 3 ሜትር ከፍ አድርገውታል። ለቀቅ ያለ ነው። ኦፕን ኪችን ነው። የሚገርም ቤት አድርገውት ሰርተውት እና ሁለቱ መንትያ ልጆች ታዲያ እንዴት ነው ስላቸው ጊዜ ኧረ መምህር ብዙ ችግር አልፏል፣ ብዙ ነገር አልፏል፣ ተው ዝም በል ነው ያሉኝ። የምትናገረው ነገር ትክክል ነው። ቤቱ ይመለክበት የነበረበት ቤት ውስጥ ምን እንደተከናወነ እኛ ነው የምናውቀው፣ ብቻ ተወው ነው ያሉኝ። እና አንዳንድ ጊዜ ባካችሁን ቤት ውስጥ ለሚፈጠሩ ችግሮች ምክንያት የሚሆነው ባዕድ አምልኮ ይመለክበት የነበረበት ቤት ከሆነ ጠንቋይ ጋር ደብተራ ጋር ምናምን ጋር ትሄዱ ከነበረ ዛር ይመለክ ከነበረ የዛር ይመለክበት የነበሩ ቤተሰቦች ልጆች ከነበራችሁ ብቻ በአጠቃላይ የመናፍስት አሰራር የሚያውቅ ቤተሰብ ከነበረ ጥቃት አለ። በቃ ይሄ ነው። እግዚአብሔር ከዚህ ነገር ያድነን። መዝሙር 50 መዝሙር 58 መዝሙር 101 እና 102 ይሄ እንደዚህ አይነት ቤተሰብ ካደጋችሁ ይሄን ጸልዩ በየጊዜው 101 እና 102 እግዚአብሔር የሚሰራውን ነገር አታውቁም። እግዚአብሔር ላይ በደንብ አድርጎ ነው የሚሰራው። እግዚአብሔር እኛ ዝግጁ ስላልሆነን ነው። እና እግዚአብሔር ቤቱን ይባርክ። እግዚአብሔር ህይወታችሁን ይባርክ። ወንድማችንም ለዚህ ስለበቃህ ደስ ብሎኛል። በቃ በአጠቃላይ ስለወደድከኝ ስለተዋደድን ደስ ብሎኛል። እኔም ደግሞ በጥሩ መንገድ ስለወደድከኝ ደስ ብሎኛል። ምክንያቱም ስንት ነገር አለ በየቤቱ ስንት ጉድ አለ። መሸነጋገልም ስላለ ራስህን አውቀህ ስለወደድከኝ ደስ ብሎኛል። ከኔ በላይ ደግሞ ክርስቶስን ወደው ቅዱስ ቁርባን ስለተቀበልክ ደግሞ የበለጠ በጣም አሪፍ ነው። ሁሉንም ቀድመሃቸው ነው የተቀበልከው። ማለቴ ቀድሞ የተቀበሉ እናቶች ቢኖሩም በመንቃትና በማወቅ መቀበል ይበልጣል ብዬ ነው። እና ሰላም ሁኑ።